رب العالمين والصلاة والسلام على رسول الله صلى الله عليه وسلم አሁን እንግዲህ የምንገኘው በዚህ በመስቀል አደባባይ የአብሮነታችን የጋራ ኢፍጣር ግራንድ ኢፍጣሩን የምናካሄድበት ሂደት ላይ ነው ያለነው። እንግዲህ ዛሬ ሙሉ ሌሊቱን ይሄንኑ በማዘጋጀት ድንኳኖቹንና አስፈላጊውን የቅድመ ዝግጅት ስራ እየተሰራ ያለበት ሁኔታ ነው ያለው። በተለያዩ እንግዲህ ሂደቶች እንደተላለፈው ነገ ትልቅ ቀን ነው። ቁርአን ከፍ ብሎ የቁርአን ክብርን የምናነግስበት የቁርአን ክብርን የምናወሳበት በጋራ ሆነን አብሮነታችንን አንድነታችንን የምንገልጽበት ነው። በሁሉም አቅጣጫ ያላችሁ ወንድሞቻችን ነገ ስትመጡ እንዳትረሱት ብለን አሁንም የምናስታውሰው መስገጃችሁን ጥላችሁን ጃንጥላ ይዛችሁ ትመጣላችሁ። ከዛው ስንመጣ ስርዓት ባለው መልኩ እዚህም ስንደርስ የጸጥታና የማስተባበር ስራ የሚሰሩ ወንድሞችን በመታዘዝና አስፈላጊውን ጥንቃቄ በማድረግ ነው። እንደ ኡማ እንደ ማህበረሰብ የኛ ማንነት መገለጫ የዲናችን ማሳያ እስልምና አስተምሮታችንና የነብዩ ሰለላሁ ዐለይሂ ወሰለም የምንከተል ሰዎች እንደመሆናችን ሁሉ እያንዳንዱ እንቅስቃሴዎቻችንና ተግባሮቻችን ዝግጅቶቻችንና መድረኮቻችን መርህ ጠብቀው እስልምና ባስቀመጠልን እስላም ባሳየን ነብዩ ሰለላሁ ዐለይሂ ወሰለም በሂደት ውስጥ እንድንኖር ባስተማሩና ባሰመሩልን መስመር ብቻ ነው። ቁርአን የሰው ልጆች ማንነት መለኪያ የሙእሚኖች የህይወት ህገ መንግስት በእያንዳንዱ የህይወት እንቅስቃሴያችን ላይ አላህ ጋር የምንገናኝበት የህይወት ትግበራ የምናመጣበት ቁርአን የወረደበት ወር ረመዳን ላይ ከመሆናችን አንፃር ይሄ ረመዳን ቁርአንን ስናነሳ በልዩነት ልናየው ከምናቃቸው ከኖርናቸው ባህሪያቶች አዲስ ምዕራፍ ውስጥ ገብተን ቁርአን ጋር አዲስ ትውውቅ የምናደርግበት የህይወት ምዕራፋችንን ለማስተካከል የምንወስንበትና ቁርአንን በትክክል ከፍ አድርገነው ቁርአን የሚፈልገውን ማንነት ስብዕና ኡማ ይዘን ለመውጣት የምንንቀሳቀስበት ነው። ይሄን አብሮነታችን የጋራ እሴቶቻችንን በጋራ በማፍጠር በመተባበር እርስ በርስ ግንኙነቶቻችንን በማጠናከር የተበላሹትን በማስተካከል ለነገ ደግሞ እጅ ለእጅ ተያይዘን እንጂ በአንድነት እንጂ ምንም ነገር እንደምንወጣ አስበን ብቻ ሀገር የጋራ ሀገራችን ናት። በዚህ ሂደት ውስጥ እንግዲህ አሁንም ሂደቱን ለማሳመር ደንበስ ቀና እያሉ ያሉ ወንድሞቻችን ክብር ይገባቸዋል። ይህንን ቦታውን በማመቻቸት አስፈላጊውን እገዛ በማድረግ የከተማ አስተዳደሩ እያደረገ ያለውን ትልቅ እገዛ አሁንም ሳናመሰግን አናልፍም። እንደ ሙስሊም ማህበረሰብ የእስልምና ጉዳይ የዑለማ ምክር ቤቱ ቁርአኑን በኃላፊነት ትልቁን ድርሻ በመውጣት ለቁርአን ክብር መስጠት ከፍተኛዎች ማውጣት ይሄንን ቁርአን የሚከበርበት ዕለት ላይ ሁላችንም በጋራ ተሰባስበን ስለ ቁርአናችን ከፍ ብለን እንመካከራለን። መድረኮቻችንን በቁርአን እናስውባለን። ለቀጣይ ህይወታችን የህይወት መስመር የሚዘረጋበትን አዲስ ምዕራፍ እንከፍታለን። ኢንሻአላህ ነገ በዙህር ሰላት እዚሁ የምንሰግድ ይሆናል። ሁላችንም ከሁሉም አቅጣጫ ስንመጣ በተነገረው መሰረት ስንመለስም በተመሳሳይ ድምጻችንን መግሪብ ላይ ጨርሰን ስንወጣ የሌሎችን በማያውቅ በማይረብሽ ሙስሊም በሚፈለግበትና መቆም ባለበት ስለ ምግባርና ባህሪ ያን ተከትለን የምንሄድበት ይሆናል። ይሄንኑ መልእክታችንን አሁንም አጠንክረን እንገልጻለን። ነገ በዚህ መድረክ ተገናኝተን ሁላችንም ከፍ ብለን እንሄዳለን። የምንችል ቀላል ማፍጠሪያዎችን ይዘን በመምጣት ወገኖቻችንን አብረን በማስፈጠር እዚሁ መስገጃዎቻችንን በመያዝ ስንሰግድም ወዱእ ስናረግም ሁሉ ነገር ስርዓት ባለው መልኩ የሚሆንበት ሁኔታ ሆኖ እንዲሁም ደግሞ ስንመጣ ከመስገጃ ጎን ለጎን ጃንጥላ ይዘን የምንመጣበት ሁኔታ ይኖራል ማለት ነው። አሁንም ማደራችን የጸጥታ አካላቶችን አስተባባሪ ወንድሞችና እህቶቻችንን በሚያዙንና በሚያሳዩን አቅጣጫና ቦታ ብቻ ላይ በመገኘት የሚያስፈልገውን እኛ የሚፈለግብን ቁመና ላይ በመቆም እስላም ከሚጠላቸው ከማይወዳቸው ባህሪያቶች በመራቅ በለቱም ከሱና ያፈነገጠ ከመስመር የወጣ አላግባብ የሆኑ እስራፎች የተለያዩ ልቅ የሆኑ ነገሮችን ሁላችን መድረኩ የቁርአን ነው። የቁርአን መድረክ ብቻና ብቻ ነው። በጋራ አፍጥረን አብሮነታችንን አሳይተን እንደ ሀገር ባለቤትነታችን ስለ ሀገር ሰላም ስለ ሀገር አንድነት ስለ አብሮነትም በጋራ ተመካክረን አሁንም እጅ ለእጅ ተያይዘን እችን ሀገር ወደፊት እንደ ኡማ የኛን ማህበረሰብ ደግሞ ዲናና ድርሻ ከመውጣት አንፃር ላይ ኃላፊነታችንን ለማግኘት ነው እንግዲህ መድረክ የተዘጋጀው። ነገ እንገናኛለን። በአማረ መልኩ ይሄንን የረመዳን ቪዲዮ ነው የጨረሻዎቹ ምዕራፍ ውስጥ ለመግባት በሚደረገው ሂደት ውስጥ ቁርአንን ከፍ እያደረግን የህይወት መርሃችንን ከፊት ለፊታችን አቁመን ዑለሞቻችንን አክብረን በሚሰጠን አቅጣጫ ተመርተን እንሄዳለን የሚል መልእክት ነው ያለን። ነገ እንገናኝ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።